ከዛ እግዚአብሔር ሌዊን አልፎ ስምዖንን አልፎ በይሁዳ ላይ ስራ ጀመረ። እጁን አወጣ። ምን ፈልገህ ነው አለው። ቢንያምን ስጠኝ ለኔ አለው። አልሰጠም። ለምን እንደምሰጠህ አለው ያዕቆብ። ልጆቹ ሞተውበት የሰው ዋጋ የገባው አይደለም፣ የልጅ ዋጋ የገባው ከሁሉም ይበልጥ ፍቅር የቀባው ይሁዳ ቢንያምን በሰላም ባላመጣው ራሴን ዋሳ ሲዛለሁ፣ በዘመን ሁሉ እርጉም ልሁን። ከዚህ ንግግሩን ማብራራት ትችላላችሁ። እንደቀደመ በ20 ብር ልጁን የሚሸጥ አይምሰልህ፣ አቃጥሎ እምል አይምሰልህ። አሁን ተለውጫለሁ፣ የሰው ዋጋ ራሴን አስይዛለሁ አሉ። በያዕቆብ ፊትም ሞገስ አገኘ። ጎሽ በፊቴ ሞገስ አግኝተሃል፣ ቢንያምን በአንተ ዋስትና ውሰደው አለው። ስለዚህ እዛ የግብጽ ንጉሥ ፊት እግዚአብሔር ሞገስ ይስጣችሁ፣ ስምዖንንም ያስፈታላችሁ፣ በሰላም ሂዱ። ነገር ግን ይሄን ከርቤ፣ ይሄን ዕጣን፣ ይሄን ሰንደል፣ ይሄን ቴምር ስጡት። ዮሴፍ ስንዴና ከርቤ አይደለም የፈለገው። ዮሴፍ ቴምር አይደለም፣ ዮሴፍ ሰንደል አይደለም፣ ዕጣን አይደለም። የሚፈልገው ብርቱ ነገር አለ። አልገባቸውም ወንድሞቹ። ቢንያሚን ይዘው ሄዱ ማለት ነው። ታሪኩ እንደምታውቁት አየው። ስቅስቅ ብሎ ሊያለቅስና እላው ላይ ሊጠመጠም ፈልጎ ነበር። ፍቅርን ካላየው አልገለጥም። ይሄ ትንሹ ልጅ ይሄ ነውን? አዎ እግዚአብሔር ይባርክ። ሽማግሌው ደህና ነው? ደህና ነው። ባኞ ቤት ገብቶ አለቀሰ። ልቡን አስታግሶ መጣ። 100 አለቃ እነዚህ ልጆች ቤተ መንግስት አስገባልኝ። ለምን? ንጉሥ ሆይ ከኔ ጋር ምሳ ይበላሉ። ካንተ ጋር ምሳ? ዕብራውያን ካንተ ጋር ምሳ? ንጉሥ ሆይ አዝጃለሁ። ቤተ መንግስት ምሳ ከኔ ጋር ይበላሉ። ተነገራቸው ማለት ነው። እና በቁመታቸውና በእድሜያቸው ልክ በቤተ መንግስት ምንጣፍ ውስጥ ታውቃላችሁ፣ ሶፋ ላይ የግብጽ የፈርዖን ቤተ መንግስት ልዩ ነው። ምሳ ከንጉስ ከሚመስል ሰው ጋር ሊበሉ ተቀመጡ። አቤት የአብርሃም የይስሐቅ የያዕቆብ አምላክ ብለ ፈርዖን ቤተ መንግስት በህልማችን እንኳን ማናስበውን እግሮቻችን አቀና፣ በርን ከፈትክልን፣ እናመሰግንሃለን አላሉ። ሄዳችሁ እዩት። አብልቶ ሊገለን ነው። አላማረንም። መንቀጥቀጥ ያዛቸው። በላ ተደፈቁ። ለምን? ፍቅር ስለሌላቸው የእግዚአብሔር ስራ ሊገባቸው አልቻለም። በረከቱን ሊያጣጥሙ አልቻሉም። እድሜያቸው በሰቀቀንና በድንጋጤ አለቀ። ዮሴፍ ገብቶታል። ሲያይ ይንቀጠቀጣሉ። አንዳንዱ ላቡን ይጠርጋል። ምን ሆናችኋል? ዘና ፈታ በሉ ብሉ እንጂ። እሺ ጌታ ሆይ። እያዩት እየበሉ ሳሉ ሊያባብሉት ሞከሩ። ያው አባታችን ሰንደል ልኮልሃል፣ ሽቶ ልኮልሃል፣ ቴምር ልኮልሃል። ማይ ሰንደል አጣው፣ ወደ ካዝና ወሰዱት። ፍቅርን ካላየው አልገለጥም። ዮሴፍ ክችች ዕብራይስጥ እንደማያውቅ በአስተርጓሚ ያወራቸው ጀመር። ከፊታቸው በጣም ራቀ። እንቆቅልሽ ሆነ። ህልም የሚያዩ ሆነባቸው። አብልቶ ከጨረሰ በኋላ ላካቸው ማለት ነው። የሴኩሪቲውን ሰው የደህንነቱን ሰው ይችን የወርቅ ዋንጫ በቢንያም ስልቻ ውስጥ ደብቅልኛል። ድንቅ ነው። አያችሁ፣ የበሉትን ሳያጣጥሙ በጣፍናስ በር ላይ ገና ሲደርሱ በጀነራል የሚመራ ፌደራል ከበባቸው። ምን ነው? ለምን ነው የከበብከን? ሌባ ሁሉ መልካም ባደረገ ክፉ ታደርጋላችሁ። ክፉና ደጉን የሚያውቅ ዋንጫው ይሰረቃል ወይ? አራፍን አታበላሽ። ብሩ በስተት እንደሆን ብለን የመለስን እኛ ከንጉስ ቤት ወርቅ እንዴት እንሰርቃለን? ኖ ተፈተሻለህ። ወሬ አይደለም። እንዲያውም ቃል እንግባልህ፣ የወርቅ ዋንጫ የተገኘበት ለዘላለም ባሪያ ይሁን በአንድ አፍ። ፍታ ሎቤል፣ ፍታ ስምዖን፣ ፍታ ሌዊ። የሁሉስ እንዴት ተዘረገፈ? የለም። የሁሉ ልብ የተንጠለጠለበት ቢንያም ላይ ወርቋ ዱባለች። አቤት ሄዳችሁ በእውነት ታሪኩ የሚያስገርም ነው። አንተ ሌባ እግዚአብሔር ይልህ የሥራህን ይስጥህ አላሉትም። ትንሽ የገባቸው ይመስለኛል። ቢንያም ወደ ኋላ ሁን። ምን እንላለን? ኃጢአታችን ገለጠው። ኖ ኃጢአቱን ገለጠው አይደለም። ገብቶናል። አሁን የሁላችን አንዱ ሲታመም ሁላችን ታመምን። አንድ አካል እኮ ነን። ስለዚህ አንፈርድበትም። ቀዝቃዛ ሌባ አንለውም። እግዚአብሔር የሁላችን ኃጢአት የምን የሁላችን ነው። ሌባው ብቻ አንገቱ በሰንሰል ታስሮ ንጉሥ ፊት ይቆማል። ቢንያም ታስራ የሰረቀው ማስረጃ አንገቱ ላይ ተንጠልጥሎ በንጉሱ ፊት ቆመ። በዮሴፍ ፊት ቆመ። ይደረጋል። መልካም ባሮ ክፉ ይደረጋል። ሚስጥርን የሚያውቅ እንደኔ ያለ ሰው ሚስጥርን እንደሚያውቅ አታውቁምን? ማን በፊቱ ይቆም ታውቃላችሁ? ሮቤል አቅም የለውም። ሌዊ ስምዖን አቅም የላቸውም።
እግዚአብሔር በምድረ በዳ ያስተማረው ከሁሉም የሚበልጠው የሰው ዋጋና ፍቅርን የተረዳው ይሁዳ በፊቱ ቆመ። ንጉሥ ሆይ አትቆጣኝ፣ ቃል እንድናገር ፍቀድልኝ። በመንፈስ ቅዱስ የተቀባ የአዲስ ኪዳን ወንጌል የሚሰብክ ነው ይመስላችሁ? አባት አላችሁ? ስንት ልጆች አሉት አልከን? አምጡ እንደምትለን ብናውቅ አንነግርህም ነበር። ነገር ግን አምጡ ብለህ ድርቅ አልክ። ትልቁን አውሬ በልቶታል። ከሚወደው ሚስቱ የወለደው ቢንያም እሱ ነው። እናቱ ሞታለች ታውቃለህ። በእጃችን እንደሌለ ባየ ጊዜ ድንገት ይሞታል። ወይ ስትሮክ ይዘዋል ወይ ይወድቃል። በምንም አይነት 100% እርግጠኛ ነኝ። እለምንሃለሁ አንድ ነገር ማየት አልፈልግም። ምን ማየት አትፈልግም? የአባቴን ሐዘን ማየት አልፈልግም። ይበቃኛል በፊት ያሳዘንኩት። እና ሌባውን ልቀቀው ነው የምትለኝ? ኖ ሰዎች ሳይሰሙ ለጉራ እንዳይመስላቸው በጆሮ ልናገር። ወደ ጆሮ ተጠጋ ይላል። የሚገርም ነው። ተጠጋው። በፍቅር ውስጥ ፍርሃት እንደሌለው በጆሮ ምንድን ነው የምትነግረኝ አለው። ልጁን መግደል ነው የምትፈልገው? ማሰር ነው። በሱ ፋንታ ነው ያለው። እሱን ልቀቀው። በሱ ፋንታ እኔ ያለው በ20 ብር እንደሸጥክ ሁሉ አቃጥል እንዳላልክ ሁሉ አሁን ነፍስህን ለወንድምህ ትሰጣለህን? እሰጣለሁ። 4 ነጥብ። ገብቶኛል። መለኮታዊ መንገድ ገብቶኛል። የክርስቶስ መንገድ ገብቶኛል። እንደ ቀደመው መሆን አይምሰልህ። በሱ ፋንታ እኔን ግደለኝ። የጉልበት ሥራ ማሰራት ነው አለው። ማሰር ነው አለው። የፀሐይ ብርሃን ሳይ ጨለማ ቤት ማሰር ነው አለው። የፈለከውን አድርግ። እሱን ልቀቀው። እኔ ዋስ ሆኛለሁ። የሚፈልገው አጋፔ ፍቅርን አየ ዮሴፍ። ኖ ሞር ትርጉም። ከዚህ በኋላ መንከራተት የለም። እኔ ወንድማችሁ ዮሴፍ ነኝ። ወንድማችን ዮሴፍ እስካሁን ለምን